እንዴት አድርገህ? ማዱን አመጣዋለሁ። የመክሊት ወንድም መጥቶ የለ? እንዴት አድርገህ ነው አሳምነ ቤት የምትገባው? እሱ ለኔ ታይ ድጋሚ ላንተ ልተው? ደነዝ። በፈጣሪ ስም እልልሻለሁ፣ አደርገዋለሁ። ካላደረግከውስ? የፈለግሽውን ነገር አድርጊ። የኔ ሰዎች ይከታተላል። አንድ ነገር አደርጋለሁ ካልክ የኔ ሰዎች አይንህን ይጠብሱል። እሺ። አንተ ባለህበት አቅጣጫ በየትኛውም በኩል ሰው አለ። ግደሉት የሚል ትዕዛዝ ብቻ ነው ከኔ የሚጠበቅብኝ። አታስቢ። ዝም በል። አታስቢ አትበል። ይህ ምን ይመስላል? ኩፍችኛ። ዝም ብሎ መፍታት የለም። አባቴ ስለኔ ምን ብሎ ያውቃል? ብዙ ነገር፣ በጣም ብዙ። ለምሳሌ ምሳሌ በጣም ትወጃለሽ። እኔ ደግሞ ምሳሌ አልወድም። እባክሽ እንደሱ አታድርጊ። ትሰሚኛለሽ? ይሄ ነገር ወጥመድ ቢሆንስ? የአባታችን ደብዳቤ እኮ አሳየን። በዛ ደብዳቤ ላይ ደግሞ ያለው ጽሑፍ ያባ ነው። ጥንቃቄ ማድረግ አለብን። የዛሬን ሰው ማመን አይቻልም። ነግሬሻለሁ፣ ጥንቃቄ ማድረግ አለብን። እሺ፣ እና ምን እናድርግ ነው የምትለኝ አንተ? እናስወጣ፣ ቀስ ብለን እናስወጣ። ድንገት እኮ የአባታችን ሰው ሆኖ ከተገኘ አባታችን ድጋሚ ላናየው ነው። እሱ ከፈለገ ራሱ መጥቶ ያገኛል። ተው ግን አባ ለእኛ ብሎ የሚያደርገውን ነገር ሁሉ ማሳነስ አይሆንብንም? መጀመሪያ የከተተን እኮ እሱ ራሱ ነው። ቢያዝንስ ይዘና ከፈለገ። ተው ግን እንደዛ አይባልም። አባታችን እኮ ነው። ውስብስብ ችግር ውስጥ ባይገባ እንደዛ አያደርግም። እኛ እሱን መረዳት እንጂ መውቀስ አይጠበቅብንም። ይኸውልሽ እኔ ቤተሰብ ያለኝ ሰው ነኝ። በዚህ ሁኔታ እስከ መቼ ነው የምንቀጥለው? እና ጥላይ ልትሄድ ነው? እሱን ባድርግ እስካሁን እዚህ ምን አስቆዩ? እንሂድ ያልኩሽ የአባታችን ድብቆች ማለቂያ ስለሌለው። ይሄንን ሰው በሆነ መንገድ እንሰልለው። እንዴት? ጊዜ ሰጠነው፣ እንከታተለው። የሆነ ክፍል እንስጠውና በአይነ ቁራኛ እንከታተለዋለን። ቢሆንስ ትክክለኛ አባታችን ሰው ከሆነ እኮ መልሰን ድብቆሽ ውስጥ መግባታችን ነው። ቢሆንም ወንድሜ ለእኔ ረፍት ይሰማኛል። እባክህን ተረጋጋ። ቆይ ምን እያሰብክ ነው? የሚታሰብ ይጠፋል ብለሽ ነው? ለምሳሌ ስለ ሰው ልጆች ጣፍንታ። ምን ማለት? የወደፊት የሰው ልጅ ኑሮ። የዛሬን ማደሪያን ሳታውቅ በዛ ላይ ስለ ወደፊት ስለ ሌላ ሰው ማሰብ ተገቢ ነው? ምን ነው ዛሬ ማታ እኔ ለምን አሰባችሁ? አረ ምንም። እና ምን አንተባተበሽ? አረ አልተንተባተብኩም። አባቴ ስለ አንቺ ጭራሽ ነው አውርቶ የማይጠግበው። አባቴን እንዴት ነው የምታውቀው? በስራ ነው የማውቀው። እኔም እንደ አባትሽ ማዕድን ቆፋሪ ነበርኩ። አባቴ ስለ እኔ ምን ብሎ ያውቃል? ብዙ ነገር፣ በጣም ብዙ። ለምሳሌ ምሳሌ በጣም ትወጃለሽ። እኔ ደግሞ ምሳሌ አልወድም። ስለዚህ ነገር ማብራራት አይጠበቅብኝም። ምን ችግር አለው? አባ ስለናፈቀኝ ነው። በጣም ጥሩ። በጣም ከናፈቀሽ እንድትገናኙ ማድረግ እችላለሁ። አንተ ግን እኔ ምን ቆንጆ ነገር ነህ። ሁሉም ሰው እኮ ቆንጆ ነው። እንዴት? ሁላችንም የእግዚአብሔር ፍጡሮች ነን። ስለዚህ ሁላችንም ቆንጆች ነን። እግዚአብሔር ደግሞ አይሳሳትም። ዋው የሚገርም ጌታ ነው። ሁሉም እኮ አይን እያለው ነው የማያየው። ሌላ ጥያቄ ልጠይቅህ? ውጭልኝ። አቤት። ውጭ አልኩሽ እኮ። ደግሞ አንቺና ወንድምሽ እኔን መሰለል አይጠበቅባችሁ። እኔ ነኝ። አበቃ። ሂጂ ውጪ። መጨረሻ እንደዚህ ሆነ።
እንቅልፍ እምቢ አለ? ምን ማለት ነው? ስለመጣው ደስ አላለም? እኔ የሚሰልለኝ ሰው አልወድም። በነገራችን ላይ መሄድ እችላለሁ። የጓደኛ ያደራ ምናምን ስትል አልነበር እንዲሁ በቀላሉ ዝም ብለህ? በነገራችን ላይ ምላሹን ማስቀመጥ እችላለሁ። በአንድ የስልክ ጥሪ ስራዬን መጨረስ እችላለሁ። ግን ደግሞ እናንተ ላይ ለሚፈጠረው ነገር በፍጹም ኃላፊነቱን አልወስድም። እኛ ለእኛ እናንስም። ከፈለግክ መሄድ ትችላለህ። እሺ። ቆይ በዚህ ሰዓት ባትሄድ ለአንተም ጥሩ ነው። ነገ ግን ጠዋት ተነስተህ ከዚህ ቤት ትጠፋለህ። ሰማኛለህ? እኔ አሻንጉሊታ አይደለሁም ስትፈልግ ሂድ ስትፈልግ ና የምትለኝ። ምን ይላል? አረፍችኝና ከዛ የኔ ፍቅር ምን ልታደርገኝ? እሱን እኮ ሳረገው ብታይ ጥሩ ነው። ሳታደርገው ባይ ነው ደስ የሚለኝ። ይቅርታ አደረግሽልኝ ማለት ነው? አዎ፣ እኔ እኮ ባንተ የሚጨክን አንጀት የለኝም። አውቃለሁ፣ ደስ ይላል። አሁን የሚገርም ጊዜ እናሳልፍ። ፍችኝ። መጠርጠሩስ? ከዚህ በኋላ ላንቺ እገዛለሁ። ያልሽኝን በሙሉ አድርጋለሁ። አይደል? ራስን አጥፋ ብለህ? አዎ፣ ላንቺ ሉልዬ። ታድዬ፣ ምን አይነት እድለኛ ነኝ። እኔ ነኝ እንጂ እድለኛ። አሁን ግን ፍችኝ። አይ እና ታስሮ አይመችም? እሱማ አዎ። አየየ፣ ዛሬ ምንም ቅሬታ አልፈልግም። ከወደድከኝ ዝም በል። እወድሻለሁ። እኔም እወድሃለሁ። ልታገባኝ ዝግጁ ነህ? እንዴ አግኝቼ ነው። መክሊትስ? በእሷ አንቺን ሰጠኝ፣ እሷ ደግሞ ምክንያት ሆነች። አሁን ፍችኝ። አያያይ፣ ይሄ ነገር እኮ ሳይቸኩል ይጣፍጣል። እሺ ግን አትበሉትኝ። በጣም አዝናለሁ። እንግዲህ መሄዴ ነው። የኔ ወንድም እባክህ ቆይ፣ እባክህን ተረዳን። እሺ ሂድ። ሶሪ በቃ ቆይ፣ ሁሌ ነገር ማበላሸት አይሰለችም? ለአንዴ እንኳን እስኪ ቁም ነገር ስራ እንዴ። እኔ የምለው ቆይ፣ የምር ሁለታችሁ የአንድ እናት ልጆች ናቸው? ምን አባሪ ቆይ፣ ምን ያደረከው ሰው? ለአንድ ልጅ አማን እንዴ? ይወጣል። በእናትህ ሂድ ግባ። ገላሉ። እሺ እንዴ የኔ ወንድም፣ ወይኔ ጉዴ። ደህና ነህ? እባክህን ተነሳ። ደህና ነህ አይደል? አልተጎዳህም? ወይኔ ፈጣሪ። ቆይ ደህና ነህ አይደል? ምንም አልተጎዳህም አይደል? እኔ ከዚህ በላይ እዚህ ቤት መቆየት አልችልም። የኔ ወንድም እባክህን ተረዳኝ። ቆይ እኔ ሳላሳዝንህ? እኔ የሚያሳዝነኝ ያ ምስኪን አባታችሁ ነው። እናንተማ ምን ሆናችሁ? እዚህ ዘና ብላችሁ እየኖራችሁ አይደል? ቆይ እሺ የመጣህበትስ? እኔ ከዚህ በላይ መቆየት አልችልም። አዝናለሁ። ሌላ ምርጫ የለኝም። አታደርገውም። ሌላ ምርጫ አለ። አደራህን ጠብቅ። በጣም አዝናለሁ። አታደርገውም። አደርገዋለሁ። እባክህን እባክህን፣ የኔ ወንድም ትተኸን አትሂድ። እባክህን እባክህን፣ በቃ ትተኸን አትሂድ። ማንም የለንም፣ እያየህ ነው። እባክህን በቃ እየለመንኩ ነው፣ ትተኸን አትሂድ።
እንዴት ይቀድማል? አንተ ድንጋይ ራስ እገልሃለሁ። ይሄን ነገር እሱ ከወሰደ ሟች ነህ አንተ ተልካሻ። እሱ እንዳንተ እንከፍ አይደለም። ጀርባውን ሳመቻች እዛ ቤት አይገባም። አንተ ሰውዬ በቂ ክፍያ ከፍላለሁ። ይሄን ማዕድን እጅ አስገባልኝ። ማን? እንዴት? እሱን ስራውን ሰርተህ ትፎክራለህ። ውጤት እንጂ ሽለላ አልፈልግም። ምን አባ ገባ አንተ ገልቱ። ስራህን አርፋ ስራ። ጥያቄ እኔ እንጂ አንተ መጠየቅ አትችልም። ምንድነው ማድረግ ያለብኝ? ሁሉም ሰው እየከዳኝ። ልዑል ሞተ፣ እኔ አላምንም። የምወደው ሰው ሲሞት ለምን ትንሽ እንኳን አልተሰማኝም? መክሊትም መሞት አለባት። ማንም ሰው በህይወት መቆየት የለበትም። ያ ሀብት የኔ ብቻ ነው መሆን ያለበት። ከዛ ከሀገር መውጣት። ዋው! ይሄን ማሳካት ይሄ ነው ጠባቂ። ሞላጫ ሌባ። አረ በፈጠረ ፈጣሪን ፍራ እባክህ ተወኝ። ዝም በል ወሽካታ። የፈጣሪን ስም ስጠራ አታፍርም? ይኸውልሽ ትንሽ ራሴን አመም አደረገኝና መድኃኒት እየፈለኩ ነበር። ከምቀሰቅሳችሁ እኮ ብዬ ነው። አመመህ? ታዲያ ምን ችግር አለው? እኔ እጨምርልሃለሁ። ተይ ልቀቅኝ። አንቺ እገለዋለሁ። ወይኔ ፈጣሪ፣ የአባት አደራ እንደዚህ አንከራተኝ። ለአባታችሁ ብዬ ነው እንጂ ማደርገውን እኔ ነበርኩ የማውቀው።